ኢትዮጵያ ውስጥ ሰርቆም ገሎም ለዘላለም መኖር አይቻልም። ፍርድ አለ፣ በግራም በቀኝም ፍርድ አለ። ያየን ነው። ሁላችንም መማር አለብን ከዚህ። ዋናው ነገር አለመግደል፣ አለመቅጠፍ ነው። ከቀጠፍክ የትም ቦታ ላይ በሆነ መንገድ መጠየቅ አይቀርም ብሎ ማሰብ አስፈላጊ ይሆናል። ሁሉም ሰው ከህግ በታች ነው። አንድ ችግር አለ ኢትዮጵያ ውስጥ። ስልጣን የማይፈልግ ሰው የለም። ሁሉም ስልጣን ይላል። ስልጣን ከያዘ በኋላ መወሰን አይፈልግም፣ ቁጭ ይላል። ከወሰነ በኋላ ደግሞ መጠየቅ አይፈልግም። ኃላፊነት የሚወስድ ሰው ለመወሰንና ውሳኔው በህግ አግባብ ካልሆነ ለመጠየቅም ጭምር መሆኑን ማወቅ አለበት። ስልጣን ይዘን ስንወስን እዛ ውስጥ ጥፋት ሊያጋጥም ይችላል። ወንጀለኛ ተብሎ ተጠርጥሮ የገባ ሁሉም ሌባ ነው ማለት አይደለም። ሌባ ነው አይደለም የሚለውን የሚያጣራው የፍትህ ስርዓቱ ነው። ቀድሞ እንትና ሌባ ነው ሌባ አይደለም የሚል ድምዳሜ አያስፈልግም። አንዳንዱ ራሱ ሰርቋል፣ አንዳንዱ አሰርቋል፣ አንዳንዱ ሲሰረቅ ሲመዘበር ኃላፊነት ተጠቅሞ አልተከላከለም ሊሆን ይችላል። ያን የሚያጣራው ፍርድ ቤት ነው። በዛ አግባብ ሁሉም ሰው ከህግ በታች መሆኑን ማወቅ ያስፈልጋል። እንግዲህ ሌባ ከብሔር ከፖለቲካ የተባለው ጉዳይ ሌባ ብሔር ኢትዮጵያ ውስጥ የለም፣ ሊኖርም አይችልም። የለም ኢትዮጵያ ውስጥ እንደ ብሔር ቀርቶ እንደ ቤተሰብም የተደራጀ ሌባ የሚባል ነገር የለም። ሌቦች ሁሉም ብሔር ውስጥ አሉ፣ ሁሉም ጾታ ውስጥ አሉ፣ ሁሉም ሰፈር አሉ። ነገር ግን ሌቦች ሲሰርቁም ብልጥ ናቸው፣ ሊያዙ ሲሉም ብልጦች ናቸው። ሲሰርቁ ማንንም አያማክሩም፣ ሊያዙ ደግሞ ሲሉ ያንተ ስለሆንክ ይላሉ። ይሄ አዲስ ፋሽን አይደለም፣ ባይዘው ሁሌም የነበረ ነገር ነው። በየክልላችሁ እንኳን ብታዩ የእንትን ዞን ስለሆንኩ ነው ብሎ ከሰረቀ በኋላ ለመከላከል ሙከራ ይደረጋል እንጂ ሌባ ብሔር የለም። ሂደቱንም ብታዩት ፓርላማ አባላት በተለይ ቋሚ ኮሚቴ ሄዳችሁ ማረጋገጥ ትችላላችሁ። ከሜቴክ ከትግራይም ከአማራም ከኦሮሚያም ከደቡብም ነው የታሰረው። በሁሉም ጉዳይ እንደሱ ነው። ከደህንነትም እንደዚሁ ከአንድ ብሔር ወንጀለኛም አልነበረም ሌባም አልነበረም ከአንድ ብሔር የሚመስል እርምጃም አልተወሰደም። ነገር ግን ከአንድ ብሔር ነው ጥቃቱ የሚመስለው፣ ይሄ ፖለቲካ እንደምታ አለው ብሎ ሰው ሲቃወምና ሲናገር ደግሞ መደንገጥ የለብንም። መጥፎ ነገር እያሰርንም አትናገሩ አትጠይቁ የሚለው ጸረ ዲሞክራሲና የምንፈልገውን ዲሞክራሲ ማያረጋግጥ ነው። ሰው ካልመሰለው ትክክል አይደለም ካለ ድንጋይ ካልወረወረ ፎቅ ካላፈረሰ በሰላም ወጥቶ ተቃርኖ መሄድ ግን መብቱ መሆኑን በተለይ የምክር ቤት አባላት ማመን አለባቸው። እኛ የምንሰራው ሁሉ ትክክል ሊሆን አይችልም። በአንዳንዱ መነጽር ትክክል ነው፣ በአንዳንዱ መነጽር ትክክል አይደለም። ትክክል አይደላችሁም ብሎ የሚያስበው ሰው በህጋዊ መንገድ ተቃውሞ ማሰማት ይችላል። ይህንን ነገር መለማመድ አለብን። ካልተለማመድ ነው ሰው በተቃወመ ቁጥር መቃወም የማይቻል አይነት እሳቤ ካለ ሲደግፈን በሩ ክፍት የሆነ ሰልፎ የተፈቀደ ሲቃወመን ግን የማይፈቀድ ከሆነ ምን ዋጋ አለው? ዲሞክራሲ እንኳን ገነባ። የሚደግፈንም የሚቃወመንም ኃይል ግን በህግ አግባብ ማድረግ አለበት ተቃውሞውን። ለምሳሌ ሰልፍ የትም ዓለም የሚወጣው ቦታ ይሰጣል። ከዚህ እስከዚህ ቦታ ማለፍ አትችልም፣ ሰዓቱም ከዚህ እስከዚህ ሰዓት ነው ይባላል። በዛ ሰዓት ወጥቶ ተቃውሞውን አሰምቶ ይገባል ተቃዋሚ እንጂ እኔ ስቃወም